የኢራን አዲሱ ወታደራዊ መርከብ ወደ ሆርሙዝ ሰርጥ የተጠጋው ድሮን ተሸካሚ የኢራን የሚሳኤል አቅም። የኢራንና አሜሪካ ውዝግብ አንዴ ቀዝቀዝ አንዴ ሞቅ እያለም የዓለም መገናኛ ብዙሃን መነጋገሪያ ሆነው ቀጥሏል። ሁለቱ ሀገራት ተገናኝተው ለመነጋገር ቀጠሮን በያዙ ማግስት አሜሪካ የኢራንን ድሮን መታጥላለች። ኢራንም በምላሹ ድሮን ተሸካሚ መርከቧን ወደ ሆርሙዝ ሰርጥ አሰማርታለች። አይገመቴ ውሳኔዎችን ሲወስኑ የሚታዩት ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጥቃት ይፈጽማሉ የሚለው ግምትም እየተጠናከረ መጥቷል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የኢራንና አሜሪካን ሽኩቻ መነሻ አድርገን ኢራን በሆርሙዝ ሰርጥ ያሰማራችውን ድሮን ተሸካሚ መርከብና ሀገሪቱ ያላትን የሚሳኤል አቅም እንመለከታለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ ግብዣችን ነው። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ አንድ እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር። አስፈሪው የኢራን ድሮን ተሸካሚ መርከብ በሆርሙዝ ሰርጥ ላይ ተሰማርቷል። ኢራን ሻሂድ ባጋሪ የተሰኘውን ድሮን ተሸካሚ ወታደራዊ መርከቧን በሆርሙዝ ሰርጥ አካባቢ ማሰማራቷ ተሰምቷል። የኢራን የአሁኑ እርምጃ የተሰማው በኢራን አካባቢ ባሉ የውሃ ክፍሎች ላይ ውጥረት በሰፈነበትና በአሜሪካና ኢራን መካከል ያለው ግንኙነትም ወደ ግጭት ሊያመራም በተቃረበበት ጊዜ ላይ ነው። የኢራን መገናኛ ብዙሃን የኢራኑ መርከብ በሀገሪቱ ደቡባዊ የባህር ዳርቻ አካባቢ መሰማራቱን ይፋ አድርጓል። ሻሂድ ቤጋሪ የተሰኘው የኢራን ወታደራዊ መርከብ ከአንድ ዓመት በፊት በ2025 ወደ ስራ የገባ ሲሆን በኢራን ታሪክም ሰው አልባ በራሪዎችን ብቻም እንዲያስተናግድ ተደርጎ የተሰራ የመጀመሪያው ወታደራዊ መርከብ ነው። ወታደራዊ መርከቡ 42000 ቶን ቁሳቁስ እንዲሸከም የተሰራም ሲቪሊያን መርከብ የነበረ ቢሆንም በኢራን ጦር መሐንዲሶች ወደ ወታደራዊ መርከብነት ተቀይሮ ወደ ስራ ገብቷል። የኢራን ጦር አዲስ መርከብ ከመገንባት ይልቅ ከዚህ ቀደም የነበረን የንግድ መርከብ ወደ ወታደራዊ መርከብነት ለመቀየር በመወሰኑ 2022 ላይ የቅየራ ስራው የተጀመረ ሲሆን በ2025 ተጠናቆ ለአገልግሎት በቅቷል። ወታደራዊ መርከቡ 240 ሜትር ርዝመት ያለው ሲሆን 32 ሜትር የጎን ስፋት እንዲኖረው ተደርጎ ተሰርቷል። ወታደራዊ መርከቡ 180 ሜትር የሚረዝም መንደርደሪያ ያለው ሲሆን የተለያዩ ድሮኖችን በቀላሉ ከመርከቡ ላይ ተነስተው ጥቃት እንዲፈጽሙም ያስችላቸዋል። 60 ድሮኖችን በአንድ ጊዜ ማስተናገድ የሚችለው መርከቡ እንደ አባቢል፣ ሞሃጅር 6 እና ሻሂድ 136 ያሉ ድሮኖችን መሸከም የሚችል መርከብም ነው። ከድሮኖች በተጨማሪ ግን እንደ ቤል 412 እና ኤምአይ 17 ያሉ ወታደራዊ ሄሊኮፕተሮችም በወታደራዊ መርከቡ ላይ ማረፍ ይችላሉ። ከመርከቡ ጎን ያሉት ስፍራዎችም መርከቡ 30 ሚሳኤል አስወንጫፊ ጀልባዎችን በአንድ ጊዜ ይዞ እንዲጓዝ ያደርጉታል። መርከቡ ራሱን እንዲከላከል ካውሳር 222 የተሰኘውና 17 ኪሎ ሜትሮችን መሸፈን የሚችለው የሚሳኤል አይነትም ተገጥሞለታል። በተጨማሪም ቃዲር ናስር የተሰኙ ጸረ መርከብ ክሩዝ ሚሳኤሎችም መርከቡን ለመከላከል በላዩ ላይ ተተክለዋል። ቀርቦ የመጣን ጠላት ለመከላከል ደግሞ 30 ሚሜ ክላሽ የተገጠመለት መርከቡ ከወደ ጎኑ 20 ሚሜ ተጨማሪ መሳሪያን ይዞ ይንቀሳቀሳል። ሻሂድ ባጋሪ ወታደራዊ መርከብ የኤሌክትሮኒክ ውጊያን የሚያቀላጥፉ ወታደሮች፣ የሚሳኤል መከላከልን የሚተገብሩ ባለሙያዎች፣ ልዩ ኮማንዶዎችን፣ ጠላቂ ቡድኖችንና የድሮን ባለሙያዎችን ይዞ የሚንቀሳቀስ መርከብም ነው። ከፔርዣም ባህረ ሰላጤ ተነስቶ እስከ ህንድ ውቅያኖስና ቀይ ባህር ድረስ መጓዝ የሚችለው ወታደራዊ መርከቡ ለ1 ዓመት በባህር ላይ መቆየት ብቃትም አለው።
ለወታደራዊ ተልዕኮ እንዲሆን ተደርጎ አስቀድሞ አለመሰራቱ ለዘመናዊ ጸረ መርከብ መሳሪያዎች ተጋላጭ እንደሚያደርገው የተለያዩ ወታደራዊ ባለሙያዎች እየተናገሩ ናቸው። ድሮንን ብቻም ዓላማ ያደረጉ ወታደራዊ መርከቦች ከዚህ ቀደም ያልተለመዱ ቢሆኑም እንደ ቱርክና ቻይናን የመሳሰሉ ሀገራት ለድሮን ተሸካሚነት የሚውሉ መርከቦችን ማምረት ጀምረዋል። የኢራን የሚሳኤል አቅም። የኢራን ጦርናም የሀገሪቱ መንግስት የባላስቲክ ሚሳኤል ምርታቸውን አጠናክረው ቀጥሏል። የሀገሪቱ ጦር እንዲሁም የአብዮታዊ ዘብ ከዚህ ቀደም ካመረታቸውና ለዓለም ካስተዋወቃቸው ሚሳኤሎች የተሻሉ ናቸው ያላቸውን አዳዲስ ሚሳኤሎች ለማሰማራት ጥረት ላይ እንደሚገኝም የሚያሳዩ መረጃዎች በቅርቡ ወጥተዋል። ምዕራባውያን ሀገራት በኢራን ላይ ተደጋጋሚ ማዕቀቦችን በመጣል የሚሳኤል ፕሮጀክቷን ለማስቆም ያደረጉት ጥረት ባለመሳካቱ በተባበሩት መንግስታት በኩል ኢራን ላይ ማዕቀብ ለመጣል ውሳኔ ላይ ደርሰው ነበር። እንደዛም ሆኖ ግን የኢራን አጋር የሆኑት ቻይናና ሩሲያም በተባበሩት መንግስታት ድርጅት ያላቸውን ድምፅን በድምፅ የመሻር አቅማቸውን ተጠቅመው ስትራቴጂካዊ አጋር ናት የሚሏትን ኢራንን ተከላክለዋታል። እስራኤል አሜሪካና ሌሎችም የአውሮፓ ሀገራትን አስተባብራም ለ12 ቀናት በኢራን ላይ ጥቃትን ስታደርስ ኢራን ለእስራኤል ምላሽን የሰጠችውና ከእስራኤል ጥቃቷን ራሷን መከላከል የቻለችው ያላትን የሚሳኤል አቅም በመጠቀም መሆኑ ይታወቃል። ኢራን ለእስራኤል ጥቃት ምላሽ መስጠት የጀመረችው ዘግይታ ሲሆን ቀስ በቀስ ግን ጥቃቷን በማጠናከር ጁን 18 ላይ ፋታ የተባለውን እጅግ አደገኛ ሚሳኤል ወደ እስራኤል ከተሞች በማዝነብ በጠላቶቿ ላይ ድንጋጤን ፈጥራለች። በኋላ ላይ በኔቶ ስብሰባ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር እስራኤል ያለፉትን 2 ቀናት ከባባድ ምቶችን አስተናግዳለች፣ ነገሩ ለእስራኤል ከባድ ነበር ሲሉ የፋታ ሚሳኤልን ብቃት ለመመስከር ተገዷል። የፋታ ሚሳኤል አስደማሚ ጥቃትና የእስራኤል የአየር መከላከያ ዘዴ እየተዳከመ መምጣት በጁን 24 እስራኤል የሰላም ስምምነት እንድትቀበል ያደረጋት ምክንያት ለመሆኑም ይገመታል። በ12 ቀናት ግጭት ወቅት ኢራን የሚሳኤል አቅሟን ለዓለም ያሳየች ሲሆን ኢራንን አሁን ላይ ከምዕራባውያንም ሆነ ከእስራኤል ጥቃት ሊከላከላት የሚችለው የሚሳኤል አቅሟ መሆኑን ተገንዝባ በከፍተኛ ሁኔታም ሚሳኤል ወደ ማምረት እየገባች ነው። የምዕራባውያን ሀገራት የደህንነት ተቋማት ኢራን ከቻይና በመርከብ ሶዲየም ፔክሎሬት የተሰኘ ባላስቲክ ሚሳኤል ለመስራት የሚያስችል ንጥረ ነገር እያስገባች ነው ቢሉም አንዳንዶች ግን ምዕራባውያን በቻይና ላይ ማዕቀብ ለመጣል ያመጡት እሳቤ ነው ይላሉ። የራሷ የሚሳኤል ማምረቻ አቅምን የገነባችው ኢራን ከምዕራባውያን ጋር ዓይንና ናጫ ከሆነችው ሰሜን ኮሪያ ግን በሚሳኤል ምርት ላይ ድጋፍ እንደሚደረግላት የሚያሳዩ መረጃዎች ከዚህ ቀደም መውጣታቸው ይታወሳል። 2021 ላይ ሃውሶንግ 8 የተሰኘውን 1800 ኪሎ ሜትር የሚጓዝ ሃይፐርሶኒክ ባላስቲክ ሚሳኤል ለመጀመሪያ ጊዜ የሞከረችው ሰሜን ኮሪያም ከዛ ወዲህ በርካታ የቴክኖሎጂ ሽግግርን ለኢራን አድርጋለች። ፋታ የተባለው የኢራን ሚሳኤልም በብዙ መልኩ ከሰሜን ኮሪያው ሃውሶንግ 8 ጋር ተመሳሳይነት አለው ተብሎ ይገመታል። ቻይና ለኢራን የአየር መከላከያ ዘዴዎቿን እንድታሳድግ ድጋፍ እንደምታደርግ የሚያሳዩ መረጃዎችም በቅርቡ ወጥቷል። ቻይና HQ-9B የተሰኘውን የአየር መከላከያ ዘዴ ከእስራኤል ግጭት በኋላ ለኢራን ሰጥታታለች የሚል መረጃም በብዛት ሲሰራጭ ቆይቷል። በተጨማሪም ኢራን ከኢትዮጵያና አልጄሪያ በመቀጠል ሱ-35 የተሰኙትን ተዋጊ ጄቶች በቁጥር 48 ያክል ከሩሲያ ለማስገባት ተስማምታለች ተብሏል። ከ3000 በላይ ሚሳኤሎች እንዳሏት የሚነገርላት ቴህራን የባላስቲክ የሃይፐርሶኒክና ክሩዝ ሚሳኤሎች ባለቤትም ናት። ሲጅል የተሰኘው ኢራን ሰራሽ ሚሳኤል ከ2000 እስከ 2500 ኪሎ ሜትር መጓዝ እንደሚችል የተገለጸ ሲሆን በእስራኤል ባሉ ቦታዎች ላይ ጥቃቶችን ማድረስ ያስችለዋል ተብሏል። ሌላኛው ኢራን ሰራሽ ሚሳኤል ኮርማሻር የሚሰኝ ሲሆን ይህ ሚሳኤል 2000 ኪሎ ሜትር ርቀት ውስጥ ያሉ ኢላማዎችን መምታት እንደሚችል ተገልጿል። በኢራንና እስራኤል መካከል ያለው ርቀት 1789 ኪሎ ሜትር ሲሆን ኢራን ካሏት 9 አይነት ሚሳኤሎች መካከል 5ቱ እስራኤል መድረስ ይችላሉም ተብሏል። ሶስተኛው ኢራን የታጠቀችው ባላስቲክ ሚሳኤሎች መካከል ኢማድ የሚባል ሲሆን ከ2000 ኪሎ ሜትር ርቀት ላይ ያለን ኢላማ እንደሚመታ በዘገባው ላይ ተጠቅሷል። ሻሃብ የተሰኘው ባላስቲክ ሚሳኤልም በተመሳሳይ በ2000 ኪሎ ሜትር ላይ ያለን ኢላማ መምታት እንደሚችል ሲገለጽ፣ ቃድር የተሰኘው ሌላኛው ባላስቲክ ሚሳኤል ደግሞ 1950 ኪሎ ሜትር የመጓዝ አቅም አለውም ተብሏል።
ፓቬ፣ ካይባር ሼካን፣ ፋታ 2 እና ሀጂ ቃስም የተሰኙት ባላስቲክ ሚሳይሎች ከ1650 እስከ 1400 ኪሎ ሜትር 1450 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን መምታት እንደሚችሉ ይነገራል። ኢራን ፋታ 1 ሃይፐርሶኒክ ሚሳይልን ለመጀመሪያ ጊዜ ጥቅም ላይ ማዋሏን የኢራን የሀገር ውስጥ መገናኛ ብዙሃን ከወራት በፊት ዘግበውታል። እንደ አውሮፓውያን አቆጣጠር ጥቅምት 1 2024 በእስራኤል በፈጸመችው ጥቃት በርካታ ፋታ 1 ሚሳይሎችን ወደ ቴል አቪቭ ማስወንጨፏም ይታወሳል። ኢራን ፋታ 1 ሚሳይልን ለመጀመሪያ ጊዜ በ2023 ያስተዋወቀች ሲሆን በኢራን የበላይ መሪ አሊ ኮሜኒ ስያሜውን አግኝቷል። ይህ አደገኛ ተምዘግዛጊ ሃይፐርሶኒክ ሚሳይል በሰዓት 6100 ኪሎ ሜትር እንደሚምዘገዘግ ይነገርለታል። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር